ትንሽ ዘግነን ያለ ነገር ነው የሚመስለውና የገዛ ባለቤቷን ነው እንግዲህ ገንዘብ ከፍላ በሶስተኛ ወገን ያስገደለችውና በዛሬው ዕለት እንግዲህ የፍርድ ውሳኔም አግኝታ በትልቁ መነጋገሪያ ሆኗል። በነገራችን ላይ ይሄንን ውሳኔም በፍቅር ቀጠሮ በኩል ለአድማጮች እንዲደርስ የአራዳ ችሎት ነው ያደረሰን። ተከሳሿ ረዳት ሳጅን አስናቀች ትባላለች። እንግዲህ የበህግ እንዲሁ ከተራ ግለሰብ ባለፈ ደግሞ ለህግ ቀረብ ያለች ተደርጋ የምትወሰድ እናትና ረዳት ሳጅን አስናቀች ጌታቸው እንግዲህ ከባለቤቷ ሟች ተሾመ ደሱ ጋር አብረው ለ10 ዓመት በትዳር ኖረዋል። በመሃል ደግሞ አለመግባባቶች ይፈጠራሉ። ምን አይነት አለመግባባቶች? ያው ማንም ጋር ሊፈጠር የሚችል አይነት አለመግባባት ነው። በዚህ የ10 ዓመት የትዳር ቆይታ በኋላ ግን እሷ ይሄንን አለመግባባት ይፈታልኛል ብላ ያሰበችው ባለቤቷን በሶስተኛ አካል ማስገደል ነው። ስለዚህ ሁለተኛ ተከሳሽ ተብሎ የተቀመጡት እንግዲህ እነ እሸቱ እንዲሁም ደግሞ ቡጃጫ ላይ የተባሉ ግለሰቦችን በገንዘብ የመደራደር እርምጃ ነው የወሰደችው። በገንዘብ ባለቤቷን እንዲገሉላት ትደራደራለች። ይህም ነገር የተፈጠረው እንግዲህ ሰኔ 25 2006 ዓ.ም ነው። ስለዚህ ከባለቤቷ ጋር ተኝታ ባለችበት ሰዓት እነዚህ ግለሰቦች እቤት ድረስ መጥተው ነው እንግዲህ ይሄን እንግዲህ እንዲፈጽሙ ያመቻቸችው። ገንዘባቸውንም ተቀብለው በተደጋጋሚ በስልክ ካወሩ በኋላ ምን ይፈጠራል? በዚህ ዕለት ቀደም ሲል በተጠቀስነው በሰኔ 25 ምሽት ማለት ነው እቤት ድረስ ይመጣሉ እነዚህ ሰዎች። ቀደም ሲል የተጠቀስናቸው ተከሳሾቹ እሸቱና ቡጃጫ ላይ የተባሉ ግለሰቦች እንዲሁም ደግሞ ሌሎችም እንዳሉ ነው እንግዲህ የክስ መዝገቡ የሚያትተው። በዛ መሃል እንግዲህ እቤት ድረስ ይመጣሉ። በሩን ትከፍታለች፣ እንዲገቡ ታደርጋለች። በተደጋጋሚ እዛ ባለቤቷ ላይ የድብደባ ሁኔታ ይፈጸምበታል። ከዛም ባለፈ ደግሞ የስለት መሳሪያ ይዞ ስለነበር ሆዱ ላይ አንዴ ይወጋል። በዛ መሃል እንግዲህ ከፍተኛ ደም ከፈሰሰው በኋላ በባለቤቱ እጅ ማለት ነው በሶስተኛ ወገን ለሞት ይዳረጋል። ይሄ ነገር ከታየ በከፍተኛ ሁኔታ ፍርድ ቤቱ ከተከታተለው በኋላ ራሷን አንደኛ ተከሳሽን ረዳት ሳጅን አስናቀች ጌታቸው የተባለችውን ተከሳሽ በ20 ዓመት እንድትቀጣ ነው የተወሰነባት። ሌሎቹ ደግሞ 23 ዓመት እንዲቀጡ ነው የተወሰነባቸውና በትልቁ መነጋገሪያ ነበር። እንደዚህ አይነት ውሳኔ ለምን መወሰን? እንደዚህ የራስን ባለቤት አብሯት የልጆቿን አባት አብሯት በትዳር 10 ዓመት የቆያን ግለሰብ እንግዲህ በእንደዚህ አይነት መልኩ ጭካኔ በተሞላበት ሁኔታ ያስገደለችው ግለሰብ ጉዳይ እንግዲህ በትልቁ መነጋገሪያ ነበር። ለማንኛውም አድማጮች ይህንን ነገር እንዲማሩበትም ከማድረግ ባለፈ እንዲሰሙትም ለአድማጮቻችን መረጃውን አጋርተናል ማለት ነው። ያው አሌክስ እንግዲህ ነገሩ ሲሰማ ትንሽ የሚከብድ ነው። በተለይም ደግሞ እንደ ትዳርን በትልቅ ትርጉም የሚሰጡ ሰዎች የሚያደምጡት ከሆነ ደግሞ በጣም ውስጣቸው የሚነካ ነው የሚመስለው። መጀመሪያው ወደ ትዳር ዓለም ውስጥ ከመግባቱ በፊት ብዙ ነገሮችን አብሮ ለማሳለፍ በፍቃደኝነት ስለሆነ የሚገባው እንደዚህ ወደ ሞት ሊመሩ ወደ አለመግባባት ሊመሩ የሚችሉ ወደ የራስን ህይወት ወደ ማይገባ ህይወት ሊመሩ የሚችሉ ነገሮችን በንግግር መፍታት እየተቻለ ወይም ሌሎች አማራጮችን ማድረግ እየተቻለ እንደዚህ አይነት መልኩ እንዲደመደም ማድረግ ለማንም አልጠቀመም። ሟቹም ያውችን ዓለም ለቆ ሊሄድ ይችላል። ዳግመኛ ማግኘቱ በጣም ከባድ ነው። አንድ ሰው ህይወት ማጣት በጣም ከባድ ነው። ከዛ ባለፈ ግን እቺ ሴትም መጨረሻው እስር ቤት ነው የሆነው። ህይወቷም በጥሩ ሁኔታ ላይ መሄድ አልቻለም። ስለዚህ ቆም ብሎ ማሰብ የሚቻል ነገር አብሮ መዝለቅ የማይቻል ከሆነ እንዳዘልቅ የሚያደርጉ ነገሮች እኮ ሊኖሩ ይችላሉ። ተመልክተናል። በተለያየ አጋጣሚ መስማማት ያልቻሉ ነገር ግን እርምጃ ከወሰዱና የማይገባ ነገር ካደረጉ የነሱም ህይወት ጭምር እንደሚበላሽ የገባቸው ሰዎች ደግሞ ልዩነቶቻቸውን አክብረው ወደ ተለያየ ህይወት መስመር የመጡ አሉ። ስለዚህ በዚህ መልኩ ትዳርንም ወደሚቀጥለው ህይወት መሄድ ይችላል። አልተግባባም፣ መኖር አልቻልክም፣ 2 3 4 ልጆች ኖረውም ሌላ አዲስ ህይወት ደግሞ መጀመር ትችላለህ። እነዚህና ሌሎች አማራጮች እያሉ ሰውን መግደል መቻል በጣም ከባድ ነው። በተለይም ደግሞ ያውኑ ኬዝ አስቸጋሪ የሆነው ደግሞ ምንድነው? ቅድም መግቢያ ላይ እንደተናገርከው ለህግ ቀረብ ያለች ማለት ህግን የምታውቅ ህግን ደግሞ የምታስከብር ታምኖባትን ይህንን ነገር እንድትተገብር የተደረገች ረዳት ሳጅን ሲባል ይመስለኛል በዚህ ደረጃ ማለት ሲታይም ማረጉ ትንሽ ከፍ ያለ ይመስላል። ህጉን ታውቀዋለች። ህጉን ደግሞ ለማስተግበርም ተስማምታለች። እንዲሁም ደግሞ መንግስት አምኖባት ለስራ ላይ እንድትሰማራ አድርጓልና ምን ያህል ከባድ የሆነ ነገርን እያወቀች በእንደዚህ አይነት ነገር ውስጥ መሳተፏ በጣም የሚያሳዝነው በአጠቃላይ ግን ስሜትን የሚጎዳ ነው። አድማጮቻችን ከምንነግራችሁ መረጃዎች በተጨማሪ እናንተም ቅጽበታዊ ውሳኔዎችን ከመወሰን ተቆጥባችሁ ብዙ ነገሮችን በማስተዋል እንድታደርጉ ትምህርት ይሆናችኋል በማለት ነው። ሁላችሁንም ከልብ እናመሰግናለን።